ዛሬ በእንግሊዘኛ ሽሮ እንስራ። ሽንኩርቱ ላጩ በለኝ መጀመሪያ። ሽንኩርቱ ላጩ yes ሽንኩርት ኦኒየን ነው of course ላጩ ሲሆንስ ቶሎ በል ላጩ አምፓክ አይደለም peel the onion እስኪ በላ ኦኬ peel the onion በጣም አሪፍ ተላጠ ይታጠባል ከዛ ምን ይደረጋል ይከተፋል አይደለ ሳውንም ሽንኩርቱን ከተፊው ትለኛለህ ሽንኩርቱን ከተፊው yes slice the onion slice አይደለም ሌላ ቃል ፈልግልኝ መክተፍ chop ይባላል እሺ chop እስኪ በላ cutting ልል ነበር cutting መቁረጥ ነው መክተፍ አይደለም chop the onions በጣም አሪፍ እሺ ስለዚህ አሁን መክተፊያ ምን ይባላል ልክ በዚህ ትምርቴ ላይ አልነበረም እሺ ግን chopping board ይባላል መክተፊያ እስኪ በላ chopping board መክተፊያ ሶ እስኪ መክተፊያው ላይ ከተፊው በለኝ እስኪ መክተፊያው ላይ ከተፊው ኦኒየኑን እሺ chop on the chopping board ምኑን the onion ድገሞ chop the onion on the chopping board በጣም አሪፍ እሺ ከዛም በኋላ ምን እናደርገዋለን እናማስለዋለን አይደለ ይገባና ሶ ማማሰል ምንድነው ወይም ደግሞ አማስል አቋዋለሁ ሚክሲንግ መቀላቀል ነው ማማሰል አይደለም አማስል ሚክሲንግ ነው ማለት እሺ አይንጂ ሲሆን ይሆናል ማማሰል እሺ stir ነው የምትለኝ stir yes ከፈለካው የሚማሰለው ስጎው ነው አይደለ so ስጎ sauce ነው so stir the sauce or stir the ingredients ማለት ትችላለህ okay እሺ በጣም አሪፍ እሺ ከዛ በኋላ ምን ይደረጋል ይቁላላል አይደለ ማቁላላችን ካወቅሽ ሸልማለሁ stir ማቁላላት stir ራሱ ሱማ ማማሰል ነው ማቁላላት እኔ አላውቅም ቀረበሽ ልማቱ sauté ይባላል ኦኬ sauté እስኪ በላ sauté በጣም አሪፍ ስለዚህ ወጡን አቁላይ እሺ ሶስ ስጎውን ነው ወጥ ምንድነው በእንግሊዘኛ stew ስለዚህ sauté the stew እስኪ በላ sauté the stew በጣም አሪፍ ሶ ወጡን አቁላይ ዋልከኝ ማለት ነው እስኪ አሁን ደግሞ ቀመም ማርጋት በለኝ ወጧን ቀመም ማርጋት ስፓይሲ አይደለም ትንሽ አስብበት እሺ እስኪ እናንተም ኮሜንት ላይ ቀመም አርጊው እንዴ ነው የምትሉት ኮሜንት ላይ አስቀምጡልኝ እሺ እስኪ አንተ go ahead ሞክር እሺ ስፓይሲ ግን ዛሬ በእንግሊዘኛ ሽሮ እንስራ ሽንኩርቱ ላጩ በለኝ መጀመሪያ ሽንኩርቱ ላጩ yes ሽንኩርት ኦኒየን ነው of course ላጩ ሲሆንስ ቶሎ በል ላጩ አምፓክ አይደለም peel the onion እስኪ በላ ኦኬ peel the onion በጣም አሪፍ ተላጠ ይታጠባል ከዛ ምን ይደረጋል ይከተፋል አይደለ